ታሪኩ በህይወት የተሞላውና የሁለተኛ ደረጃ 3ኛ ዓመት ተማሪ የሆነውን ጆንን በማስተዋወቅ ይጀምራል። ጆን በደማቅና ተግባቢ ባህሪው የተነሳ የክፍሉን መንፈስ በማነቃቃትና ጓደኞቹን በሳቁ በማጀብ በሁሉም ዘንድ ከፍተኛ ተወዳጅነትን ያተረፈ ተማሪ ነው። አንድ ቀን መላው የክፍል ተማሪዎች ወደ ፕላኔታሪየም ካደረጉት አስደሳች የትምህርት ጉዞ በኋላ ወደ አውቶቡስ ወደ ትምህርት ቤት ሲመለሱ ጆን ስልኩን ሲመለከት በጉጉት ሲጠብቀው የነበረ አንድ ኢሜል ይደርሰዋል። ኢሜሉም በሀገር አቀፍ የታሪክ ጽሑፍ ውድድር አንደኛ ደረጃ መውጣቱን የሚገልጽ በመሆኑ ደስታው ውስጡ ሊያስይዘው ከሚችለው በላይ ሆኖበት ይህንን ታላቅ የምስራች ለጓደኞቹ ለማካፈል በከፍተኛ ጉጉት ከአውቶቡሱ ይወርዳል። ነገር ግን መንገዱን በፍጥነት ለማቋረጥ ሲሞክር በደስታ ስሜት ከመዋጡ የተነሳ ጥንቃቄ ስለጎደለው በከፍተኛ ፍጥነት ከሚመጣ መኪና ጋር በመጋጨት ሕይወቱ በቅጽበት ያልፋል። አሸናፊነቱን የሚያበስረው ኢሜል ክፍት በሆነበት ስልኩም ከእጁ አፈትልኮ አስፋልቱ ላይ ይወድቃል። ከአስከፊው አደጋ ከተፈጸመው የጆን የቀብር ስነ ስርዓት ማግስት የትምህርት ቤቱ ድባብ በከባድ ጸጥታ ሲዋጥ ጓደኞቹም በሙሉ የጆንን ሕይወት ለማሰብና ለመጸለይ ይሰባሰባሉ። እንደዚህ አይነት ተጫዋችና የሁሉም ወዳጅ የሆነ ጓደኛቸውን በድንገት ማጣታቸው የፈጠረባቸውን ጥልቅ ሐዘንን በእንባቸው ይገልጻሉ። ከሳምንት በኋላ ከትምህርት ቤቱ ዓመታዊ ፌስቲቫል መጠናቀቅ ማግስት ፔይ የተባለ ትምህርት ቤቱን ከተቀላቀለ ገና 1 ወር ብቻ የሆነው አዲስ ተማሪ ብቻውን ከግድግዳው ላይ በተሰቀለው የጆን ፎቶ ፊት ለፊት ቆሞ አይኖቹ በሐዘን ተጋርደው ይታያል። ፔይ ከአዲስ አካባቢ ጋር ለመላመድ የሚታገል በመሆኑና ከሌሎች ጋር ብዙም ስለማይቀላቀል የጆንን ያህል ጓደኞችን አላፈራም። በዚህ አዲስ ትምህርት ቤት ውስጥ ብቸኛ ጓደኛው ጆን እንደነበርም በጸጸት ያስታውሳል። ፔይ የጆንን ፈገግታ የተሞላበት ፎቶ በትኩረት ሲመለከት ሐሳቡ ወደ ኋላ ተጉዞ ለመጀመሪያ ጊዜ የተገናኙበትን ቅጽበት ወደ አእምሮ ያመጣዋል። በቀድሞ ትምህርት ቤቱ ፔይ በየቀኑ ይደርስበት ከነበረው የጉልበተኝነት ጥቃት የተነሳ ምንም ጓደኛ ሳይኖረው በብቸኝነት ይሰቃይ እንደነበር፣ አንድ ቀን ግን የሚደርስበት በደል ከትዕግስቱ በላይ ሆኖበት ለራሱ ለመቆም በመወሰኑ ከተነሳው ጸብ የተነሳ ከትምህርት ቤት ይባረራል። ከጥቂት ወራት በኋላ ፔይ አዲስ ሕይወት ለመጀመር ጆን ተማሪ በነበረበት ትምህርት ቤት ሲመዘገብ በመጀመሪያው ቀን ራሱን ለክፍሉ በደከመ ድምፅ ካስተዋወቀ በኋላ መምህሩ ከጆን አጠገብ ባለው ክፍት መቀመጫ ላይ እንዲቀመጥ ያዘዋል። ጆን እንደተለመደው ተጫዋችነቱ አዲሱና ፈሪ የሚመስለው ልጅ ምቾት እንዲሰማው በማሰብ ወዲያውኑ ወደ እሱ ዞሮ በሞቀ ፈገግታ ራሱን በማስተዋወቅ ይህ ቀላል የሚመስል ድርጊት ለፔይ በረዶ የነበረው ዓለሙ መቅለጥ የጀመረበትና ለመጀመሪያ ጊዜ የአንድን ሰው ወዳጅነት ያገኘበት ቀን እንደነበር ያስታውሳል። የሰው ልጅ ደግነት ቀርቶ ቀና ብሎ የሚያየው ሰው እንኳን ያለመደው ፔይ ጆን ያለምንም ፍርሃት ወዳጅነቱን ሲዘረጋለት በውስጡ ጥርጣሬና ፍርሃት ይቀሰቀስበታል። በቀድሞ ጉልበተኝነት የተፈጠረበት የስሜት ጠባሳ በቀላሉ የሚሽር ባለመሆኑ ሌላ ሰው እንዲቀርበው ባለመፈለግ ጆን እንዲርቀው በቀጥታ ይነግረዋል። ጆን ግን ከመናደድ ይልቅ ሁኔታውን የተረዳ በሚመስል ሞቅ ያለ ፈገግታ ምላሽ ከሰጠው በኋላ ወሬውን ወደ ሌላ ርዕስ ይቀይረዋል። ጆን ከሄደ በኋላ ፔይ ወደ ቀድሞ የጸጥታና የብቸኝነት ሕይወቱ በመመለስ በትምህርት ቤቱ ብቸኛ ጓደኛ ሊሆን ይችል የነበረውን ሰው በማራቁ በጸጸት ስሜት ይዋጣል። አንድ ቀን ጠዋት በክፍል ሰዓት ላይ ግን ከአንድ የሥነ ጥበብ ዩኒቨርሲቲ የመጣ ሰው ስለ አጭር ፊልም ውድድር ለማብራራት ሲመጣ ይህ የሕይወት ድባብ ሊቀየር እንደሚችል ተስፋ ያደርጋል። ውድድሩ ከፍተኛ 10 ውስጥ ለሚገቡ ተማሪዎች ምንም አይነት ፈተና ሳያስፈልጋቸው ዩኒቨርሲቲ ውስጥ የመግባት እድል የሚሰጥ በመሆኑ የትምህርት ውጤቱ እምብዛም ጥሩ ላልሆነው ፔይ ይህ ኮሌጅ ለመግባት የመጨረሻ እድሉ እንደሆነ ይሰማዋል። ምንም እንኳን ፊልም እንዴት እንደሚሰራ ምንም አይነት ዕውቀት ባይኖረውም ይህንን እድል ላለማጣት በማሰብ በውድድሩ በሚስጥር ለመሳተፍ ይወስናል። በዚያኑ ቀን ከሰዓት በኋላ በካፍቴሪያ ውስጥ የፕሮግራሙ አዘጋጅ የውድድሩን ሕጎች ሲያብራራ ለማሸነፍ ታሪኩ የሰዎችን ልብ መንካት እንዳለበትና በእውነተኛ ገጠመኝ ላይ የተመሰረተ ሲሆን የበለጠ ተመራጭ እንደሚያደርገው በገለጸበት ቅጽበት ፔይ በድንገት የጆንን ፊት በምናቡ እያሰበ አንድ ሐሳብ ይመጣለታል። ጓደኝነታቸው ገና የ1 ወር ዕድሜ ብቻ ስላለውና ስለ ጆን ሕይወት የሚያውቀው ነገር ባለመኖሩ ስለሱ የበለጠ ለማወቅ ሲል ሌሎች ተማሪዎችን በድብቅ ቃለ መጠይቅ ማድረግ ይጀምራል። በትምህርት ቤቱ ቤተ መጻሕፍት ውስጥ የዓመት መጽሐፉን ሲያገላብጥ ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው።
ቪዲዮውን ላይክ ቻናሉንም ደግሞ ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን የጆንን ፎቶ ስር የተጻፈውንና የህይወት መርሁ የሆነውን ምናብ ከእውቀት የበለጠ አስፈላጊ ነው የሚለውን ጽሑፍ ያገኛል። እነዚህ ቃላት በልቡ ውስጥ ተስፋን በመቀስቀስ ወደፊት ለመቀጠል የሚያስፈልገውን መነሳሳት ይሰጡታል። በዚያው ቀን ማታ ወደ ቤቱ ሲመለስም ታሪኩን ለመጻፍ ጠረጴዛው ፊት በመቀመጥ ከጆን ጋር የነበረውን አጭር ትውስታ እያሰበ መጻፍ ይጀምራል። ነገር ግን ከአንድ ሰዓት አድካሚ ሙከራ በኋላ በባዶ ወረቀት ላይ የተጻፉት ሁለት ቃላት ብቻ በመሆናቸው የጀመረው ጉዞ ከጠበቀው በላይ ከባድ እንደሆነ ይረዳል። የሐሳብ መበታተንና የፈጠራ ድርቀት ስሜት ሲውጣው ፔይ መነሳሳትን ለማግኘት በማሰብ ከጓደኛው ጆን ጋር ያደረጋቸው የድሮ የቃለ መጠይቅ ቪዲዮዎችን በጥሞና መመልከት ይጀምራል። ነገር ግን ለሰዓታት ከለፋ በኋላም ሊጽፍ የሚችለው ሁለት ተጨማሪ አረፍተ ነገሮችን ብቻ በመሆኑ ከባድ የብስጭት ስሜት ውስጡን በመጫን ሙሉ በሙሉ ተስፋ ያስቆርጠዋል። ልክ በዚህ የተስፋ መቁረጥ ስሜት ውስጥ እያለ ጆን በአንድ ወቅት ስለጻፈው ታሪክ እንደነገረው በድንገት ያስታውሳል። እንደ ዕድል ሆኖ ጆን በአውቶቡስ ውስጥ በስህተት ትቶት የሄደውን ሃርድ ድራይቭ ሲከፍትም ርችቶችና ከዋክብት የሚል ርዕስ ያለውንና ሌላኛው የጆን እትም ስለሚኖርበት ትይዩ ዓለም የሚተርክ ታሪክ ያገኛል። ታሪኩን ካነበበ በኋላ አዲስ ታሪክ ለመጻፍ ከመታገል ይልቅ የጆንን ታሪክ ለውድድሩ ለመጠቀም በመወሰን ጆን በሕይወት ስለሌለ እውነተኛው ጸሐፊ ማን እንደሆነ ማንም አያውቅም ብሎ በማሰብ የጸሐፊውን ስም ወደ ራሱ ቀይሮ ለውድድሩ አዘጋጆች ይልካል። በማግስቱ ጠዋት ታሪኩ ለውድድሩ እንደተመረጠ ሲሰማ በከፍተኛ የደስታ ስሜት ይዋጣል። አሁን ትልቁ ስራው ይህንን ታሪክ ወደ አጭር ፊልም እንዴት መቀየር እንዳለበት እያሰበ ሳለ የሌላ ክፍል ተማሪ የሆነች ቦኬ የምትባል ልጅ ወደሱ ትመጣለች። እሷም ፔይ ስለ ጆን ፊልም መስራት እንደሚፈልግ በመስማቷ በካሜራ ማንነት ልታግዘው ፈቃደኝነቷን ትገልጽለታለች። መጀመሪያ ላይ ቦኬ ፊልሙ የጆንን መታሰቢያ ለማክበር የተሰራ መስሏት የነበረ ቢሆንም የፔይ እውነተኛ ዓላማ ፊልሙን ሰርቶ ኮሌጅ ለመግባት ብቻ እንደሆነ ስታውቅ ግን ከፍተኛ የሆነ የብስጭትና የክህደት ስሜት ይሰማታል። በዚህም የተነሳ ቦኬ ፔይ የጆንን ስም ለግል ጥቅሙ እየተጠቀመበት እንደሆነ በማመን በቁጣ ስትጋፈጠው፣ ነገር ግን ፔይ ምንም አይነት ማብራሪያ ለመስጠት እድል ከማግኘቱ በፊት ባልተጠበቀ ሁኔታ ወደ ርዕሰ መምህሩ ቢሮ እንዲሄድ ጥሪ ይደረግለታል። ፔይ ከርዕሰ መምህሩ ጋር ሲገናኝ የጆን እናትን በስፍራው ስትጠብቀው በማየቱ በከፍተኛ የድንጋጤና የጥፋተኝነት ስሜት ይዋጣል። እሷም የልጇን መታሰቢያ ለማድረግ ስለታሰበው ፊልም ሰምታ ልቧ በጣም በመነካቱ ለፕሮጀክቱ ሙሉ ድጋፏ እንደምትሰጥ ከነገረችው በኋላ እንደ ምስጋና መግለጫም የጆንን የፎቶ ስብስቦች ትሰጠዋለች። በተጨማሪም ፊልሙን ለማገዝ ከጆን የህይወት ኢንሹራንስ 50,000 ብር ለመለገስ ፈቃደኛ መሆኗን ትገልጽለታለች። ይህንን የሰማው ፔይ በጭንቀት ላብ ቢያጠምቀውም ኮሌጅ ለመግባት ብቻ ተብሎ በትንሽ ሐሳብ የተጀመረው ነገር አሁን ከቁጥጥሩ ውጪ ወደሆነ ትልቅ ጉዳይ በመቀየሩ እምቢ ለማለት ሲሞክር የጆን እናት በእንባ እየታጠበች እንዲቀጥልበት ትለምነዋለች። በዚህም የተነሳ በከባድ የጥፋተኝነት ስሜትና ጫና ውስጥ የወደቀው ፔይ ሳይወድ በግድ ሐሳቧን ለመቀበል ይገደዳል። በዚያው ዕለት ከሰዓት በኋላ በትምህርት ቤቱ አዳራሽ በተደረገው ስብሰባ ላይ ርዕሰ መምህሩ ጆንን ለማስታወስ የተዘጋጀውን ልዩ የፊልም ፕሮጀክት ይፋ ሲያደርጉና ፊልሙን በምረቃ ስነ ስርዓቱ ላይ እንደሚታይ ሲያስታውቁ ቦኬ በድንገት ከህዝቡ መካከል በመውጣት ፊት ለፊት ትጋፈጠዋለች። ፊልሙን መስራቱን ከቀጠለበት እውነተኛ ዓላማው ጆንን ለማክበር ሳይሆን ውድድሩን አሸንፎ ኮሌጅ ለመግባት እንደሆነ ለሁሉም እንደምትናገር በማስጠንቀቅ ሚስጥሩ ከመውጣቱ በፊት ስራውን ቢያቆም እንደሚሻለው ትነግረዋለች። የእሷ ዛቻ ውስጡን በከባድ ነውጥ እያናወጠው ምን ማድረግ እንዳለበት ግራ በገባው ቅጽበት ርዕሰ መምህሩ ፔይን ወደ መድረክ እንዲወጣ ይጠሩታል። ፔይ መጀመሪያ ላይ ቢያመነታም ንግግር ለማድረግ ከወሰነ በኋላ እውነቱን ከመናገር ይልቅ ድምፁን አስተካክሎ የጆን የቅርብ ጓደኛ እንደነበር ለሁሉም ይናገራል። ፊልሙ በጆን የመጨረሻ ታሪክ እንደተነሳሳና የሁሉንም ሰው ልብ እንደሚነካ በከፍተኛ ስሜት ከተናገረ በኋላም ከመድረኩ ይወርዳል። ከንግግሩ እንደወረደ ቦኬ ከጆን እናት ጋር ተገናኝታ እውነቱን ልትነግራት እንዳቀደች ሲረዳ በድንጋጤ እሷን ለማስቆም ይሮጣል። ገንዘቡን ሊመልስና ሁሉንም ነገር ሊናዘዝ በተዘጋጀበት ቅጽበት ግን የጆን እናት ፊት ላይ የሚነበበውን ጥልቅ ሐዘን ሲመለከት ሐሳቡን ይቀይራል። እሷን
ከማሳዘን ይልቅ ዝምታን ስለሚመርጡ ፔይና ቦኬ በአይኖቻቸው ብቻ በመግባባት ጉዳዩን ለጊዜው ለመተው ይወስናሉ። በኋላ ላይ የጆን እናት ሁሉንም ወደ ቤቷ ከጋበዘቻቸው በኋላ ወደ ጆን ክፍል እንዲገቡ ስታደርጋቸው ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉንም ደግሞ ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን ቦኬ ክፍሉን እንዳየች እንባዋን መቆጣጠር ያቅታታል። የሟች ጓደኛዋ ትዝታዎች በኃይል ስለቀሰቀሱባትም በጥልቅ ሐዘን ውስጥ ትገባለች። በዚያ ከባድ ዝምታ ውስጥ ፊልም እንዴት እንደሚሰራ አሁንም እርግጠኛ ያልሆነው ፔይ ወደ ቦኬ በመዘር እርዳታዋን ይጠይቃታል። በማግስቱም ፔይ ከቦኬ ጋር መስራት ከመጀመሩም በተጨማሪ ከኦዲዮ ቪዥዋል ክበብ 4 ተማሪዎችን በቡድኑ ውስጥ ያካትታል። እነሱም መጀመሪያ ላይ ለመቀላቀል ፍላጎት ባይኖራቸውም ፔይ ለሽልማት ላፕቶፕ እንደሚሰጣቸው ቃል ሲገባላቸው ወዲያውኑ ይስማማሉ። ቡድኑ እንደተሟላ ወዲያውኑ የሥራ ክፍፍል በማድረግ ቦኬን በካሜራ፣ ፔይን በዳይሬክተርነት፣ ሌሎቹ ደግሞ በኤዲቲንግ እና ለቀረጻ የሚያገለግሉ ቁሳቁሶችን በማዘጋጀት ላይ ይመድቧቸዋል። ይህንን ተከትሎም ፊልሙን ከመጀመራቸው በፊት ለመታሰቢያነት የቡድኑ ፎቶ ይነሳሉ። ከፎቶ ፕሮግራም በኋላ የክለቡ ኃላፊ የሆነው ፔይ የጆንን ገጸ ባህሪ ማን እንደሚጫወት ሲጠይቅ ፔይ ከሁሉም በላይ እሱ ስለሚመስለው ሚናውን እሱ እንዲወስደው ሐሳብ ቢቀርብለትም ፔይ ግን መጀመሪያ ላይ ፈቃደኛ አልነበረም። ነገር ግን ከብዙ ልመና በኋላ በመስማማት የጆንን መልክ ለመምሰል ራሱን እስከ መላጨት ይደርሳል። ከዚያም ብዙም ሳይቆይ ፔይ የመጀመሪያውን የስክሪፕት ትዕይንት ሲያነብ የፊልሙ ጭብጥ ስፖርት ስለነበር ቦኬ በዚህ ትዕይንት ላይ ጆን እንደ ፒንግ ፖንግ ተጫዋቾች ሆኖ እንዲታይ ሐሳብ ታቀርብለታለች። ቡድኑም በሐሳቡ ሙሉ በሙሉ በመስማማት የጆንን የህይወት ታሪክ በመከተል ከጠፈር ተመራማሪነት እስከ ሰላይ መሆን ድረስ ያሉትን የተለያዩ ትዕይንቶችን በትጋት በመቅረጽ ስራቸውን ይቀጥላሉ። በመጨረሻም የቀራቸው የመሰናበቻ ትዕይንት ብቻ ሲሆን በውይይታቸው ወቅት ፔይ ትዕይንቱን ከሁሉም የጆን የክፍል ጓደኞች ጋር በመጫወቻ ስፍራ እንዲቀረጽ ሐሳብ ከማቅረቡን በተጨማሪ ቅጽበቱን ይበልጥ ልብ የሚነካ ለማድረግና የመሰናበቻ ምልክት እንዲሆን ርችቶችን መጠቀም እንዳለባቸው ይጠቁማል። ቡድኑም በሐሳቡ በጣም በመደሰት ወዲያውኑ ይስማማል። በዚያው ምሽት ቡድኑ ቀረጻውን ለማጠናቀቅ ትምህርት ቤት ውስጥ ለማደር ሲወስን ፔይና ቦኬ ብቻቸው የሚሆኑበት አጋጣሚ ይፈጠራል። በዚህ ጊዜ ቦኬ እሷና ጆን ከመለስተኛ ደረጃ ትምህርት ቤት ጀምሮ ምን ያህል የልብ ጓደኛሞች እንደነበሩ ለፔይ ማካፈል ትጀምራለች። ነገር ግን አንድ ቀን ጆን ስለሚወዳት ልጅ የነገራትን ሚስጥር ባለማወቅ ለክፍል ጓደኞቻቸው በመንገሯ ጆንን ክፉኛ እንዳስከፋችውና ይህም ጓደኝነታቸው እንዲፈርስ ምክንያት እንደሆነ ትገልጽለታለች። ከዚያ ቀን በኋላ ጆን ከማለፉ በፊት ዳግመኛ መነጋገር ባለመቻላቸውና ይቅርታም ልትጠይቀው ባለመፍቀዷ አይኖቿ በእንባ እየተሞሉ ጥልቅ ጸጸቷን ስትገልጽለት ፔይ በእርጋታ እያጽናናት በፊልሙ ስራ ላይ ላደረገችው እገዛ ከልብ ያመሰግናታል። ይህ ስሜት የነካ ውይይታቸውም እንደ ጓደኛ ይበልጥ እንዲቀራረቡ ያደርጋቸዋል። ከጥቂት ቀናት በኋላ የትምህርት ቤቱ የመጨረሻ ፈተና ሲጀምር ፔይ ከፈተናው በፊት የፊልሙን ፋይል ስልኩን ተጠቅሞ ለውድድሩ አዘጋጆች ይልካል። ፊልሙም ጥሩ ተቀባይነት በማግኘቱ በስኬቱ በመነሳሳት በፈተና ሰዓት ትኩረቱን በወረቀት ላይ ከማድረግ ይልቅ ለቀጣዩ የፊልም ክፍል የሚሆነውን ስክሪፕት በመጻፍ ላይ ያተኩራል። ከአንድ ሳምንት ከባድ የፈተና ጊዜ በኋላ በተፈጠረው የመዝናናት ስሜት ውስጥ ፔይና የክፍል ጓደኞቹ የፈተናውን ጫና ለማራገፍና ለመታሰቢያ አልበማቸው የሚሆን ፎቶግራፍ በመጫወቻ ስፍራው ላይ ሲነሱ በህመም ምክንያት አብዛኛውን ጊዜ ከትምህርት ገበታ የሚቀረውን ኦም ባልተጠበቀ ሁኔታ እነርሱን ለመቀላቀል ይመጣል። ኦም ክፍል ውስጥ ከጆን አጠገብ ይቀመጥ በነበረበት ወቅት በነበራቸው ትውውቅ ተነሳስቶ ከፔይ ጋር መነጋገር ሲጀምር ሁለቱም ስለ ጆን የነበራቸው የተለያየ ትዝታ በመለዋወጥ ከዚህ በፊት ያልተገነዘቡት ጥልቅ ግላዊ ግንኙነት እንደነበራቸው ይረዳሉ። በዚህም የተነሳ ኦም እሁድ ለሚከበረው የልደት በዓሉ ፔይን ይጋብዘዋል። የኦም የልደት ቀን ሲደርስ ፔይ ቦኬን ለግብዣው አብራው እንድትሆን ከጋበዛት በኋላ ሁለቱም በታላቅ ድምቀት ወደ ተዘጋጀው የልደት ድግስ ያቀናሉ። በድግሱ መሃል በሚደረግ አንድ ጨዋታ ወቅት ኦም ፔይ ስለ ጆን ፊልም እየሰራ መሆኑን ሲሰማ ይህ ሁኔታ ከረጅም ጊዜ በፊት ጽፎት የነበረውን ነገር ትቶት የነበረውን አንድ ታሪክ እንዲያስታውስ ያደርገዋል። በመቀጠልም ኦም ታሪኩን ለእነርሱ ማካፈል ሲጀምር የፔይና የቦኬ ልብ በድንጋጤ ይናጣል። የታሪኩ ጭብጥ ገጸ ባህሪያቱና ክስተቶቹ ጆን ጻፈው ካለችው ታሪክ ጋር ፍንክቻ ለማለቱ
ጆን የኦምን ስራ እንደሰረቀ በማያዳግም ሁኔታ ስለሚያረጋግጥላቸው ይህ እውነት እንደ መብረቅ ይወርድባቸዋል። በፊታቸው ላይ ያንዣበበው ግራ መጋባትና ድንጋጤ ሲመለከት ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉንም ደግሞ ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን ኦም የካንሰር ህመሙ የመጨረሻ ደረጃ ላይ መድረሱንና ጆን ደግሞ ታሪኩን ለመጀመሪያ ጊዜ አንብቦ ሐሳብ የሰጠው የልብ ጓደኛው እንደነበር በመግለጽ ሁኔታውን ያስረዳቸዋል። ጆን ቤቱን በጎበኘው ወቅት በታሪኩ ከመደነቁ የተነሳ ውድድሩን ለማሸነፍ የሚያስችል ጥራት እንዳለው በመንገር እንዲወዳደርበት ሐሳብ እንደሰጠው ቢያጫውታቸውም ኦም በበሽታው ምክንያት ለመኖር ብዙ ጊዜ እንደሌለው ስላመነ በተስፋ መቁረጥ ስሜት ውድድሩን የመሳሰሉት ነገሮች ሙሉ በሙሉ ከሐሳቡ ማውጣቱን ይናገራል። ጆን ግን ይህንን የጓደኛውን ተስፋ መቁረጥ እንደ መልካም አጋጣሚ በመጠቀም ለኦም ምንም ሳይነግረው ታሪኩን በድብቅ ይወስድበታል። ፔይ ሁል ጊዜ እንደ ደግና ታማኝ አድርጎ የሚመለከተው ጆን የቅርብ ጓደኛውን ስራ መስረቁን ማመን ሲያቅተው ምንም አይነት ምክንያት ስርቆትን ትክክል ሊያደርገው እንደማይችል ከራሱ ጋር ይሟገታል። ይህ ስሜትም ፊልሙ በመሰናበቻ ዝግጅቱ ላይ ከታየ ይህ አሳዛኝ እውነት መጋለጡ እንደማይቀር በማሰብ የጆንን ስም ከማጥፋቱም በላይ የመላው የፊልም ቡድን ልፋት ዋጋ ቢስ እንደሚያደርገው እንዲጨነቅ ያደርገዋል። ቦኬም ተመሳሳይ ስጋት ስለሚጋራት ሁለቱም በከፍተኛ ጭንቀት ውስጥ ይሆናሉ። ፔይ ቤት ከደረሱ በኋላ ስለ ፊልሙ ከማሰብ ሊቆጠብ ባለመቻሉ መጨረስ አለበት ወይስ የለበትም የሚል የውሳኔ መወዛገብ ውስጥ ሆኖ ሌሊቱን ሙሉ ሲብሰለሰል ያድራል። በማግስቱ ጠዋት በመጫወቻ ስፍራው ላይ ቀረጻው ሊጀመር ጥቂት ደቂቃዎች ሲቀሩት ፔይ በመጨረሻ አንድ ውሳኔ ላይ መድረሱን ለቡድኑ ይገልጻል። ምንም እንኳን የፊልሙ ገጸ ባህሪ አሁንም የጆንን ማንነት የሚያንጸባርቅ ቢሆንም የታሪኩ ትክክለኛ ባለቤት የሆነው ኦምን ለማክበር የዋናውን ገጸ ባህሪ ስም ወደ ኦም ለመቀየር መወሰኑን ይናገራል። ይህን ስትሰማ ቦኬ በቅጽበት በቁጣ ትንጣጣለች። ፊልሙ ጆንን ለማክበር እንደሆነ ሁሉም እንደተስማሙበት ለፔይ ስታስታውሰው እሱ ግን ውሳኔው የመጨረሻ እንደሆነና ያልተስማማ ማንኛውም ሰው ከፕሮጀክቱ መውጣት እንደሚችል በብርቱ ቃና ከነገራት በኋላ ቦኬ በሁኔታው ልቧ በሐዘን ቢሰበርም ምንም ሳትመልስ ዝምታን ትመርጣለች። በዚያች ምሽት የመጫወቻ ስፍራው ከተዘጋ በኋላ ለመጨረሻ ትዕይንት ቀረጻ ሲዘጋጁ ለመቅረጽ አንድ እድል ብቻ ስለነበራቸው ፒንክ ካሜራውን ቦኬ እንድትይዘው ሐሳብ ቢያቀርብም ፔይ ግን የቦኬ እገዛ ባይኖርም እንኳ ትዕይንቱን ራሱ እንደሚቀርጸው አበክሮ ይናገራል። በምትጠባበቅበት ወቅት ቦኬ በድንገት ሳታስበው የጆንን ሃርድ ድራይቭ ስትከፍተው ከመለስተኛ ሁለተኛ ደረጃ ትምህርት ቤት ጀምሮ ከጆን ጋር የነበሯቸውን የቆዩ ፎቶዎች በመመልከት በናፍቆት ስሜት ተውጣ እንባዋን መቆጣጠር ያቅታታል። ቀረጻው ያለ ችግር ከተከናወነ በኋላ በዚያው ምሽት የኦም ጤና እንደተባባሰና ሆስፒታል እንደገባ የሚገልጽ ዜና ወደ ፔይ ይደርሳል። በመሆኑም በቀጣይ ምሽት ፊልሙ ተቀናብሮ ካለቀ በኋላ እሱን ለማበረታታት ከቦኬ ጋር ሆስፒታል በመሄድ የተጠናቀቀውን ፊልም በቴሌቪዥን ሲያሳየው ኦም በጣም ከመነካቱ የተነሳ እንባውን መቆጣጠር ያቅተዋል። ለፊልሙ ካመሰገናቸው በኋላ ትግሉን እንዲቀጥል ተስፋ እንዲሰጠው ሲነግራቸው ይህንን የሰማው ፔይ ታላቅ የእፎይታ ስሜት ይሰማዋል። ነገር ግን በጉብኝታቸው ወቅት ፔይ ቦኬ የጆንን ሃርድ ድራይቭ ይዛ እንደወጣች ሲገነዘብ በፍጥነት ተከትሏት በመሮጥ ይደርስባታል። ይህንን ተከትሎም በመካከላቸው የጋለ ክርክር ይፈጠራል። ቦኬ ስለ ጆን የሚያሳየው ኦሪጂናል ፊልም መታየት እንዳለበት አጥብቃ ብትሞግትም ፔይ ግን ፈቃደኛ ባለመሆኑ ክርክሩ ተባብሶ ቦኬ በንዴት ሃርድ ድራይቭን መንገድ ላይ እስከምትወረውረው ድረስ ይደርሳል። ወዲያውንም በአንድ አላፊ መኪና ሲጨፈለቅ በጣም የተበሳጨው ፔይ ዳግመኛ ቦኬን ማየት እንደማይፈልግ በመናገር ይጮህባታል። እሷ ምንም ቃል ሳትናገር በዝምታ ጥላቸው ስትሄድ ፔይ በንዴትና በሐዘን ተውጦ እዛው እንደቆመ ይቀራል። ፔይ ወደ ቤቱ ሲመለስ የገጠመው ሁኔታ ከባድ ድንጋጤ ይሆንበታል። ፊልሙን ለውድድር ማስገቢያ የመጨረሻው ቀን በቀጣዩ ዕለት እኩለ ቀን ላይ በመሆኑና ሃርድ ድራይቭ ስለወደመበት ሌላ ምንም አማራጭ በማጣት ሌሊቱን ሙሉ የጆንን ፎቶዎች በመጠቀም አዲስ ፊልም ለመስራት ቢሞክርም በሰዓቱ ሊያጠናቅቀው ባለመቻሉ ውድድሩን ያመልጠዋል። በመሆኑም ኮሌጅ የመግባት ህልሙ በአንድ ቅጽበት ሲተን ጓደኞቹ ምረቃቸውን እያከበሩና ወደ ምርጥ ዩኒቨርሲቲዎች ለመግባት ዝግጅት በሚያደርጉበት ወቅት እሱ ግን በከፍተኛ ሐዘንና ጸጸት ተውጦ ከራሱ ጋር ብቻውን ይቀራል። ከፒንግ ጋር በነበራቸው ስብሰባ ላይ
ፔይ ለመሰናበቻ ዝግጅቱ የቀረጸው ፊልም የያዘ ፍላሽ በማስረከብ ስራው መጠናቀቁን ያበስራል። ነገር ግን ፒንግ ባልተጠበቀ ሁኔታ የኦሪጂናል ፊልሙ ባካፕ ኮፒ በኮምፒውተር ላይ እንዳለው ሲነግረው ፔይ ከትልቅ የኃላፊነት ሸክም እንደተላቀቀ ስለተሰማው ከልቡ ያመሰግነዋል። በዚያኑ ምሽት ፔይ ወደ ቤቱ እያመራ ሳለ ጆን ይወዳት የነበረችው ልጅ ከሌላ ወንድ ጋር እጅ ለእጅ ተያይዘው በደስታ ሲሳሳቁ ይመለከታል። ይህ ያልታሰበ እይታም በቀጥታ የትምህርት ቤቱን የጉብኝት ጉዞ ትውስታ ወደ አእምሮው በመመለስ ያን ቅጽበት በህሊናው ዳግም እንዲከሰት ያደርገዋል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉንም ደግሞ ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን በዚያ ጉዞ ላይ ከመመለሳቸው ጥቂት ቀደም ብሎ ጆን ከሚያደንቃት ልጅ የፍቅር ጥያቄ ሲቀርብለትና በደስታ ሲዋጥ ፔይ በአቅራቢያው ከሚገኝ አግዳሚ ወንበር ላይ ሆኖ ንግግራቸውን በድንገት ይሰማል። ወደ ቤት በሚመለሱበት የአውቶቡስ ጉዞ ላይም ጆን ስለ አዲሷ የፍቅር ጓደኛው ሁሉንም ነገር በደስታ ከነገረው በኋላ ገና ለአንድ ወር ብቻ የሚያውቀው ጆን ይህን የግል ደስታውን ለእርሱ ለማካፈል መምረጡ የፔይን ልብ በከፍተኛ ሁኔታ ይነካዋል። ይህም ጆን ቀድሞውኑ እንደ የቅርብ ጓደኛ እንደቆጠረው እንዲሰማው ያደርገዋል። በዚህ ስሜት ተገፋፍቶም ፔይ በበኩሉ የድሮ የፍቅር ጓደኛውን ቪዲዮ በስልኩ በማሳየት ስለ ቀድሞ ህይወቱ በግልጽ ያወራለታል። በዚህም የተነሳ ሁለቱም የቀረውን መንገድ ስለ ግንኙነቶችና ስሜቶቻቸው ጥልቅ ታሪኮችን እየተለዋወጡ ያሳልፋሉ። ከጥቂት ቀናት በኋላ በትምህርት ቤት ቅጥር ግቢ ውስጥ ጆን ታሪኩ ውድድሩን እንዳሸነፈና የ100,000 ባት ሽልማት እንደተሰጠው የሚገልጽ ኢሜል ሲደርሰው ሽልማቱን ላለመቀበል በመወሰን የውድድሩ ዋነኛ ዓላማው የቅርብ ጓደኛው የነበረውን የኦምን ስራ ማሳየት እንደሆነ ይገልጻል። ይህንን የሰማው ፔይም ጆንን ሁልጊዜም በተሳሳተ መንገድ ሲረዳው እንደነበር በመገንዘቡ በከፍተኛ የጸጸት ስሜት ይዋጣል። እነዚህን ጣፋጭ ትዝታዎች በሐሳቡ እየቃኘ ፔይ ወደ ሰማይ ቀና በማለት እሱና ጆን አሁንም በደስታ አብረው የሚኖሩበትን ሌላ ትይዩ ዓለም በአእምሮው ይስላል። በዚህም ቅጽበት የጓደኛው በህይወት አለመኖር የፈጠረበትን ጥልቅ የባዶነት ስሜት እየተሰማው ጆን አሁንም ከጎኑ ቢሆን ኖሮ እያለ በናፍቆት ይመኛል። በማግስቱ በትምህርት ቤቱ የስንብት ፕሮግራም ላይ የጆን እናት ልጇን ለማስታወስ ፔይ የሰራውን ፊልም ለማየት ስትመጣ ፔይ ፊልሙን ከማሳየቱ በፊት አጭር ንግግር ለማድረግ ወደ መድረክ ይወጣል። ፊልሙ ሙሉ በሙሉ የራሱ እንዲሆንና የኦም ታሪክን ከመጠቀም ለመቆጠብ በመወሰን ሌሊቱን ሙሉ እንቅልፉን ሰውቶ የጆንን ፎቶዎች በማቀናበርና ስለ ጓደኛው የቀጣይ 10 ዓመታት ህልሞች የሚተርክ አዲስ ልብ የሚነካ ታሪክ በመስራት የመጀመሪያውን ፊልም ሙሉ በሙሉ ወደ አዲስ መልክ ይቀይረዋል። ምንም እንኳን ብዙ ተማሪዎች በጉጉት ሲጠበቅ የነበረውን ፊልም ወደ ተራ የስላይድ ትዕይንት በመቀየሩ ቢያዝኑም ለጆን እናት፣ ለቦኬና ለጆን የቅርብ ጓደኞች ግን ፊልሙ ከቀላል ምስሎች የዘለለ ጥልቅ ትርጉምን ይዞ ይቀርባል። የስንብት ዝግጅቱን ቦኬ ባደረገችው ልብ የሚነካ ንግግር ከተጠናቀቀ ከጥቂት ወራት በኋላ ፔይ በአንድ የፊልም ቀረጻ ቦታ ላይ አዲስ ስራ ሲጀምር በመጀመሪያው ቀን ቦኬም እዚያው ስትሰራ ባልጠበቀ ሁኔታ በማግኘቱ ይደመማል። ወዲያውኑም በደስታ ስሜት ውስጥ ሆነው የጠፋቸውን ጊዜ ማውራት ይጀምራሉ። በዚያች ቅጽበት የፔይ ልብ በምስጋና ስሜት ይሞላል። ምክንያቱም ምንም እንኳ ኮሌጅ መግባት ባይችልም ለጆን ምስጋና ይግባውና አሁን አዲሱን ህልሙን ለማሳደድ ከፍተኛ ጉጉት እየተሰማው አንድ ቀን ታዋቂ ዳይሬክተር ለመሆን ጽኑ ውሳኔ ያደርጋል። በመጨረሻም ጆን ከፊት ለፊቱ ቆሞ በፈገግታ ሲመለከተው በምናቡ እየሳለ ጓደኛው በመሆኑ ብቻ ጆንን በልቡ ካመሰገነው በኋላ ፊልሙ ይጠናቀቃል። ይህ ታሪክም የማንንም ስራ መስረቅ የሚያስከትለውን ከባድ ዋጋ በግልጽ ከማሳየቱም በላይ አንድ ሰው ካለፈው ስህተቱ በመማር ህልሙን በአዲስ መልክ መገንባት እንደሚችል ያሳየናል። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።